የምታስፈራው? እኔ በጣም ነው ማስፈራው። እስኪ በደንብ ኧረ ጸባይህን አስተካክለው። ማርያም እኔ ራሴ ማየት ፈለኩ ይሄን ድራማ በኃይሉ አደራ። ወንድማማቾቹ ድራማ ግን ግርማ ሞገስ አለው ወላሂ። ወንድማማቾቹ ድራማ አሪፍ ነበር። ጫለም ጨካኝ ነበር። አዎ ሚስጥር ላይ ምናምን ላይ ጨካኝቱ ምንድን ድራማ አይደለም ጨካኝ እቶስ ወደረዙን ፊት እንዳላገኛት ተጠንቀቁ። ምን ማለት ነው? ሊመታሽ ነው። ከዶሮ ጋር መሆን አለብሽ። ሆነን እኮ አላያችሁ? አሜን አሜን። እዮባ አመሰግናለሁ። ባይነው የሰርጉን እንትና ታውቃለህ? የሰሞኑን ኮሜንት ግን እንዳለ ስለ ደራሱ ደራሱ ይችላል። ውብሸትማ ማየት አለበት። ደስ ይለዋል። ጆሳውን ደውል ንገሪው አንዳንድ ነገር ምናምን ነገር ለውሃ ምናምን ነገር እንትስለኝ ለኔ ነገር አይከሰል እኮ ምንድን ነው አይሰሙም። ሰማኝ እኔ እኮ ብዙ ፋራ ነኝ። አደራ ይቅርታ፣ በጣም ይቅርታ። ለካ ይሰማል። አንቺ እኔ እኮ የሚሰማኝ መስሎኝ አንቺ ይሰማል እና ለማን ነው የምናወራው? እዚህ ተቀምጠን አይሰማል ነገር እሺ ይሰማል ይበል። ቀዳውን እዚህ ጋር ወራቱ ሰምታችሁታል እንዴ? ማናት ሴት ይባ ቆይ ይሰማል አይሰማም? ይሄንማ ይሰማል። አዎ የኔ ድምጽ ይሰማል ይበላችሁ። እዚህ ጋር አሁን ወራቱ ሰምታችሁታል? አሁን ምን ችግር አለ? እየሰማን ነው። በጣም የሚገርማችሁ የቤተሰብ ሚስጥር ነበር ላውራት የነበረው እኮ። ኧረ የሰሙ ነው ምናምን ትለኛለች እኮ። ቴንክ ዩ ብራዘር፣ አመሰግናለሁ። ይሄ ሌኩን ነይዝናሽ ስቶሪ ነው። አልሰማችሁም አሉ ሰማል ዳቀድ ይችላል ዳቆተር ብሎ እኛ ብዙ አናውቅም። እናንተ ናችሁ አይሰሙም እኮ ጋሽ የተሰምቶናል። እኔ አልሰማሁም፣ ንገሩኝ። አንቺ ለካ ይሰማል አድርጉት ይላል። አይገርም? ይሰማል። ለኔ የእውነት እንደዚያ ይሰማል እኮ የሚሰማ ይመስለኛል። እኔ አይደለም እንደዚህ ዞረሽ ስታወሪ ነው እነሱ የሚሰሙት። ያው እንደዚህ ሆኜ ሳወራ ነው ይሰማል። ድምጻችን አምራን ውጪ ስራ ላይ ሆና ነው፣ ሌላ ቀረጻ ላይ ነች። አምራን ውጪ ናት። እሺ ምን ታርጋችሁ አውሩ እያሉ ነው። እስኪ አሁን ወደ 150 ገብቷል እና መጣስምሽ ማን ነው? ቆይ እስከ አጠቃለሽ ነው። የት ተምረሽ ጨረሽ? ከዛ በኋላ በምን ሙያ ላይ? ኧረ ልጨርሰው ጥያቄውን። በምን ሙያ ላይ ቲክቶክ ስምሽን ለምንድን ነው በወንድ ያደረግሽው? ሳምሪ እንዳይበዛባችሁ። ብዙ ጊዜ ሳም እና በካራክተር እጃችሁ እንዳሩልኝ። የትኛውን አሉ ይሰማሉ እንዴ? ዛሬ መስገን ደህና ነው አለን። እንደነሽ ሚውት ላድርግለት። ቆይ እና ቅድም ከአቆምኩበት ነው የምጀምረው። እቺ ልጅ ከየት ውልደቷ የት እንደሆነ የት እንደተማረች ሌላ ጥያቄ እንትኖች ሙያ ላይ ከእንደገና ደግሞ በጣም ይጀራጀራሉ። ስልኩን የፊት አውራሪ ልጅ ወይዘሮ ዝኑ ሰምተሃል እንዴ? ይጀናጀናል ይላል እንዴ? ብራዘር መጀናጀናል። ከዱባይ መታ ነው አንድ ዘመድ ዕቃ ይዛልኝ መጀናጀናና በዚህ እድሜ ያለ እንዴ? እና የምትዋት በጣም ጀግና አክተር ነች። የነገሩ ነው የተወለደችበት ደሴ ናት እያሉ ነው። አዎ ደሴ ወሎ እንደሆነ እናውቃለን። ለማያውቁ በተመሳሳይ አሁን አላወራም። የሆነ ቀን 300 ይሁን አይደለም የሆነ ቀን ራሴ እንትን ብዬ ኢንተርቪው አድርጌ ታዩኛለሽ። ሰው አይደሉ እንዴ? ምን ለማለት ፈልገህ ነው? ሰምተሃል እንዴ የጻፉት? እንዴ ነው ባባ ማማ እንዴ ነው? አለን ሃይ እስኪ 300 አስገቡት። 300 አስገቡት። ከእንደገና ደግሞ እስኪ ሸላልሟት። ደስ ያደለችም ወልዲያ ነች። በምን አወቅ ወልዲያ መሆኗን? ጎረቤት ይሆናል። ኮምቦልቻ ነች እንደውም
በእኛ ኮምቦልቻ ነኝ እና ከናም ጋር የሚጀናጀናሉ ፋየው በቃ ከሚሴ ነች። በዚህ ሞት አጃጃል ይላል። አንቺ ሙቲ ነው አንዳንድ ሰው ላሊበላ ነች። ላሊበላ እኔ ሁሉም ቦታ ነው እንደ ያለሁት እና ከናም ጋር የእውነት ተጋብተው ነው። አዎ የእውነት ነው። ማርያም ሰርጉ እኮ እንደዛ ነው የሚመስለው። የእውነት ነው የሚመስለው። ግራ ገብቶታል። እሺ ኮፒ ሊንክ ሼር ነው አደራለሁ። ችግር የለም። ዴሚን ጥሎሽ አትችሉት። ለምን እንጅባራት ሆነ? የእንጅባራው ማዘራች እኔ እንዴ ውሸት ነው እንዴ መቻችሁ? የጆሮ ሚስት እዚህ ነው እንዴ ሲምቦ ይኸው እንደ ሰጠችን ምንድነው የሚባለው? ሲምባ ማን ነው? ሲምቦ ማን ሴት ነች። ሳታገቢው ጋር ሸላልማት እስኪ ሸላልማት ኮፍያውን የሆነ በሮዙን አበባ ምናምኑን ጭራሽ ነው። ምናት ለምን አልነገርሽንም? ምኑን ነው? ኧረ ጤና ጣቢያ ሰፈር አዎ ነኝ። ሚስተር ጎረቤት ነህ እንዴ አንተ? እዚህ ሚስተር ድረስ የአየር ጤና ሰፈር ልጅ ነኝ። ዝኑ ታውራ እስኪ አትንቀልቀይ። ስለምን ታውራ? ስለምን ላውራ? ምን ልበላችሁ? ቴንክ ዩ እናመሰግናለን። ዋው ኧረ ከናሁም ልጅ አሴር ደስ ይላል ነው። አንቺ ዱር እያገባሽ አይደል? እግዚአብሔር የተመሰገነ ይሁን። እግዚአብሔር ክብሩን ይውሰድ። ጆሮን ወንድምሽ ነው ብናስብ ሳላነበው ያልፈኛል። ብሽ ቴንክ ዩ ፍሪ እናመሰግናለን። እንዴ ፍሪ ማነች? እኔ ጊፍተሬ ነች። ኦኬ ገባኝ ነበረች እናቱ ጊፍት ይሰጡናል። በቃ እግዚአብሔር ማለት ለሚወዱት ሰው እግዚአብሔር እሺ እኛን አትወዱንም? እስኪ ስጧቸው። አንበሳ ነው የምፈልገው። ምርጥ አባት ደቦል ነው ፈልገው አንበሳው ደቦል ትንሿ ደቦል አቅልሟት ነው ነው ተፈጥሮ ነው አቅልሟት ነው። ሮሚ ኧረ እኛ ራሱ ታስወጣናለች እንኳን እናስወጣት ቀርቶ ይኸው አንገብግባኝ ነው አሁን የወጣችው። አንገበግበናለች። አቶ ለይኩን እግዚአብሔር እንትኑን ትበጠብጠዋለች አይደል? ስቶሪው ግን አንዳንድ ጊዜ ምን አለ መሰለሽ ሊፈጠር የሚችለውን ነገር አታውቂውም። እሷ ከመጣሽ በኋላ ማለት ነው። አባቢ ዘጋኝ። ጩና ነች። እሺ ጩንዬ እንዴት ነሽ እንዴ? ዛሬ ቴሬሽ ነው ስራ የለሽም እንዴ? ጩና ለምንድን ነው ያልመጣሽው? ተማ ውጪ ነው። ምንድ ነው አይደል? ከነውም ጋር የተጋባችሁት? አረ ድራማ ነው፣ ቀልድ ነው። እሺ ይገባል። ሶስት ላይ ሚስጥር ላይም እንደዛ አይነት ነገር አለው። ዝኑ ትመጣለች፣ ችግር የለም ትመጣለች። ጆሲ ጄሚ ማነው? አያለቁም